ውዶች እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላም ሁሉ አማን ነው ወይ? እንዴት ናችሁ? ክርስቲያናቶች እንዴት አደራችሁ? ሰላም አደራችሁ? እንኳን አደረሳችሁ ለእናታችን ለድንግል እመቤት ለዓመታዊ በዓል። እንዴት ናችሁ? ይህችን ሰዓትና ጊዜ ባርኮና ስለሰጠን ስሙ የተመሰገነ ይሁን። ውዶቼ ሙስሊሞችም እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ሁሉ ሰላም ነው ወይ? እኔ ያለ የተመሰገነ ሁሉ ሰላም ነው። ሰላማችሁ በዚህ ተረፍረፍ ይበልኝ የኔ ውዶች እና እንዴት ናችሁ? ሁሉ ሰላም ነው ወይ? በሀገር ውስጥ ከሀገር ውጭም ያላችሁ ቤተሰቦች ሁላችሁም እንዴት ናችሁ? ሰላም ናችሁ ሆይ? ሁሉ ሰላም ነው ወይ? እንኳን አደረሳችሁ የኔ ውዶች ማለት ነው። የዓመት ናት እናቴ ድንግል እመቤቴ ወላዲተ ጭንቅ አማላጅቱ እመብርሃን ሁሌም ከጎናችን ሁሌም ካጠገባችን ትሆን። ካለሷ ሁላችንም ባዶ ነን። እግዚአብሔር ነው የምላችሁ። እሷ የሌለችበት ሁሉ ነገር ባዶ ነው። እናቴ ድንግል እመቤቴ የያዝነውን የሰራነውን ረድኤት በረከት አውርዳ ደግሞ ሀገራችን ገብተን ለማክበር ለደጁ ያብቃል ማለት ነው ውዶቼ። እና ላይክ ሸር እያደረጋችሁ አበረታቱኝ። ሲቀጥል እንጃ የስሟን አንስቼ ያልጠግባት ሁለ ነገሬ ናት፣ እናቴ ናት እንደምላችሁ እንጃና ሀገራችን ገብተን ደግሞ እኛም ለማክበር ያብቃን። በሀገር ውስጥ ያላችሁ ስደት ተመልሳችሁ የምታከብሩ እህቶች የኔ ውዶች ማለት ነው መልካም ዓመት በዓል ብያለሁኝ። እንግዲህ ያው ህዳር ማርያም ይጀምራል ዓመት በዓል እንግዲህ ይቀጥላል ማለት ነው ውዶች። ሀገራችን ገብተን ደግሞ እንደዚህ በዓመት በዓል በምን ሁሉ ነገር ከቤተሰብ ጋር እንድናሳልፍ እግዚአብሔር ይፍቀድልን እና እንኳን አደረሳችሁ ልበላችሁ ብዬ ነው የመጣሁት። ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች እና ይህን ይመስላል። እንዴት ናችሁልኝ? ሁሉ ሰላም ነው ወይ? ዓመት በዓል ከቤተሰብ ጋር ስትወጡ ስትገቡ በጣም ደስ ይላል። ቤተሰብ ሲመጣ ደግሞ ምንድን ነው ቤተሰብ ሲመጣ ዓመት በዓል ስትዘክሩ እናንተም ደግሞ ስትሄዱ በጣም ነው ደስ የሚለው። እግዚአብሔር ፈቅዶልን ደግሞ ከስደት ተመልሰን ለዚህ ያብቃን። እኛንም የራሳችን የሆነ ሕይወት ይዘን የራሳችን የሆነ ቤት ይዘን የራሳችን የሆነ በቃ አለ አይደለም ከስደት ተመልሰን ማርያም ነው የምላችሁ ያንን አሁን የሚናፍቀኝ ስለ ሀብት፣ ስለ ገንዘብ፣ ስለ ክብረት፣ ስለ ድህነት ምናምን እንትን አይለኝም። ሀገራችንን ሰላም አድርጎልን ሰላም ተመልሶልን አንድነቱን ፍቅሯን አድሎን ሀገራችንን ገብተን ማርያም ነው የምላችሁ ቀሪ ሕይወታችንን ከቤተሰብ ጋር እንድናከብር እግዚአብሔር ፍቀድልን ማለት ነው እና በሰርጉ በልቅሶ በደስታው በመከራው አንድ ላይ ከቤተሰብ ጋር ስትወጡ ስትገቡ ያለ ደስታ ገብርኤል ነው የምላችሁ። ቤተሰብ ሲመጣ እንጃም እንደምላችሁ እመቤቴን እኔ በቃ ላለ ያ ነው እንደው ጉል ብሎ የሚታየኝ ገንዘብ አልነዋል መቼም ቢሞላ ቢተርፈንም ገንዘብ መቼም አይጠገብም። እግዚአብሔር ምስክሬ ነው። እኔ ሁሌም እንደምለው ማለት ነው ቤት ሰርተን እንደሆነ መኪና ያምረናል፣ መኪና ገዝተን እንደሆነ ሌላ ነገር ያምረናል ስንል ብራታ ላይ ነው እዚሁ እድሜያችንን ጊዜያችንን ጨረስን ማለት ነው። ከዛ እድሜያችን ከገፋ ካረጀ በኋላ ታረጀን በኋላ ምን ያደርግልናል ገንዘብ እና ውዶች ገንዘብ ቢሆን ከቤተሰብ ጋር አብረን በዓመት በዓሉን በምኑም እየተጠራሩ አለ ባህላችን አለ አይደለ? አሁን አንዱ ዓመት በዓል ሲሆን ይመጣሉ፣ የእነሱ ዓመት በዓል ሲሆን ደግሞ እንሄዳለን። እንደዛ ሲሆን ደስ ይላል። ገንዘብ ብቻው ምንም አይሰራም። ማርያም ነው የምላችሁ። የሆነ ጊዜ እንኳ አሁን አይደለም
ቤተሰብ ይቅርና ጥሩ ጓደኛ ሲሰጣችሁ እግዚአብሔር መርቆ ጥሩ ጓደኛ፣ መጥፎ ጓደኛ እንዳለ ሁሉ ጥሩ ጓደኛ ሲሰጣችሁ በከፋችሁ ሰዓት ምታረግ ነው ደግሞ ዛሬ መጣችብኝ። በከፋችሁ ሰዓት እንኳን ያበላችሁ ያጠጣችሁ ይቅርና ጥሩ ምክር ተቆስላችሁ እንዲታገግሙ በቃ አለ አይደለ እናንተ ይሆናል አታችሁም ሊሆን ይችላል። በቃ የሆነ ቁስል አሟችሁ የዛን ሰዓት እንኳን ማርያምን ነው የምላችሁ፣ የዛን ሰዓት የመከራችሁ ጓደኛ ባትበሉ ባትጠጡ እንኳን ምንም መቀራ ያቺ ነገር ትዝ ብላችሁ ያስለቅሳችኋል፣ የሆነ ነገር ሲሆን ማለት ነው። እና ከቤተሰብ ጋር መውጣት መግባት እንኳን አይደለም ቤተሰብ እና ጥሩ ጓደኛ እንኳን ትውስታው አይለቅም። የሆነ ችግር ሲደርስበት ህመሙ ህመማችሁ ነው፣ ችግሩ ችግራችሁ ነው። እና መወለድ እህትም ወንድምም ምንም ሆነ ካልተጠቃቀመ ካልተጠያየቀ ትርጉም የለውም። እግዚአብሔር ነው የምላችሁ። እንደው የፈለገው ነገር እንደው ቅርብ ዘመዳችሁ ቢሆን አይደለም ቤቱ ሂዳችሁ ቤቱ እንደው የሆነ ነገር ሳታረጉ አጎታችሁ ቢሆን የሆነ ነገር እንኳን ቢሆን ድንግጥ አትሉ። ምክንያቱም ያ ሰው አላቀረባችሁም፣ ምንነቱን አታውቁም። ታጎታችሁ ከዘመዳችሁ ልቅ ራቅ ያለ ዘመድ የሆነ በቃ በመማችሁ ሰዓት እንደዚህ እኮ ቢሆን እንደዚህ ነው ያላችሁ የሆነ ነገር ቢሆን ያቺ ትዝ ብላችሁ ሳታስቡት ልባችሁ ይመጣል ማለት ነው እግዚአብሔር እና በስደት ብቻ ብራችን አጠራቅመን የሆነ ነገር እንኳን ብንሆን እጃችንን ሲያዩት ምን ቤታችንን ሲያውቁት አሁን ተብሎ ቦታ አይቀርም። የዛን ሰዓት ምን ተብሎ ነው የሚለቀስ? እንባም አይመጣም እኮ ማርያም ነው የምላችሁ። ቤታችን መጥተው በልተው ጠጥተው የሆነ ትንሽ ነገር እንኳን ትዝ ስትላቸው ያቺ ነገር ታስለቅሳችኋል። ይሄ ከሌ ልቅሶ እኮ ደምቋል፣ ከሌ እኮ አዱኛ እንደዚህ ሆኗል ምናምን የሚባል ዝም ብሎ አይደለም። ገንዘቡን እኛ ብናጠራቅመው ትርጉም የለውም። ምክንያቱም ተዘመድ ተነጥለን ማለት ነው፣ ከዘመድ ተለይተን እና ይሄን ይመስላል የኔ ውዶች፣ የኔ ድምቀቶች። ባላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። በርቱ፣ ጠንክሩ። የማዳም ቅመሞች እህቶች ላይክ ሸር እያረጋችሁ አበረታቱኝ። ያው እንግዲህ ወዳችኋለሁ፣ አከብራችኋለሁ። አገራችንን ደግሞ ሰላም ያርግልን። መጣብንን በላ ሰይጣን ወዲያ ብሎ አንድነቱን ፍቅሩን ያድለን ነው የምላችሁ። ከምንም በላይ ፍቅር ነው የሚበልጠው፣ ከገንዘብም ከምንም በላይ ፍቅር ነው የሚበልጠው። ማርያም ነው የምላችሁ። እንደ ፍቅር ነው የሚያስቀናኝ ነገር የለም። ፍቅር ካለ ሁሉም ነገር አለ። ፍቅር ከሌለ ግን ሁሉም ነገር ሀብትም ምንም ነገር ካንቱ ነው። ይሄን ነው የምላችሁ። በጣም የምወዳችሁ በጣም የማከብራችሁ እናቴ ድንግል እመቤቴ ወላዲቱ የጭንቃ አማላጅቱ በያላችሁበት ተጠብቃችሁ ተጠብቀን ሀገራችንንም ደግሞ ሰላሟን ትመልስልን። በሰላም ገብተን ሀገራችን እኮ የምንልበት ጊዜ ቅርብ ይሆንልን ማለት ነው። የኔ ውዴ በጣም ነው የምወዳችሁ።